ቢያንስ መጠሪያ ብቻ ሳይሆን ትክክለኛው አባቴ ማንነቱን አውቄያለሁ። መስከረም 25 እመጣለሁ ብሎ አጋጣሚ በ19 ሞተ። የ5 ቀን ምናምን ልዩነት ማለት ነው። የእውነት አባቴ ያሳዘነኝ በጣም ባቀፍኩት የሆነ የለም በደንብ ቢያስኩት ኖሮ ያማል ብቻ። እናትሽ ወይ አባትሽ እግር ስር ቁጭ ብለሽ እንደዚህ የሚነኩሽ ነገር የለም? እሱን እንኳን ስሜት ባቀላለሁ። እግዚአብሔር ምንም ነገር ሳትዳደይ መኖር አይከብድም። እኔ እናቴን አሁን ባገኛት አልቁሳትም። ለምን ብዬ አልጠይቃት። የራሷን ህመም ታውቀዋለች። ወልደሽ እንኳን ቤት ስትገቢ ባዶ ቤት ከፍተሽ ስትገቢና በር ተከፍተሽ ስትገቢ አንድ አይደለም። ያማል።